ከለታት አንድ ቀን አንድ የተራበች ቀበሮ በጫካ ውስጥ ዞር ያለች ምግብ ትፈልጋለች። በኋላ ምግብ የሚሰጣትን ሰው ትፈልጋለች። በኋላ ከሩቅ አንድ አንበሳ ታይና እስኪ አንበሳውን ሄጄ ምግብ ልጠይቀው ትላለች። እንደምን አደርክ አንበሳ? ደህና ነህ ወይ? ምግብ ትሰጠኛለህ እባክህ? የምን ምግብ? ዞር በይ ከዚህ ብላ እያዘነች እሺ ሌላ ልፈልግ እያለች አሁንም ዞር ብላ የተለያዩ እንስሳቶች ታያለች። ዛስታይ ሌላ እንስሳ ነው። በኋላ እስኪ ነብር ጋር ልሄድ መሰለኝ፣ ነብር ይሰጠኛል እኮ፣ ነብር ጥሩ ሰው ነው፣ አንድ ጊዜ ሰጥቼዋለሁ ለሱም ቢሆን ትልና ነብር ወደ እንዴነ ነብር ትሰጠኛለህ የሚበላ ነገር እባክህ? ምግብ ፈልጌ ነው እያች እየፈራች ሲጠይቀችው ዞር በይልኝ ከዚህ እኔ ለራሴ ርቦኛል አላት። እንደገና ፎክስ አዘነች። እስኪ በቃ ወደዛ ልሄድ ሌላ ቦታ ምን በቃ እስኪ ወይ አሞራ ልፈልጋት። አሞራ እኮ በጣም ጥሩ ሰው ነች። እሷ እንደውም ከዚህ በፊት ብዙ ጊዜ እኔ ተረፈኝ ሰጣት የለ እንዴ ለኔ የሚሰጠኝ አጣለው እንዴ አንድ አሞራ ከሩቅ ያያል። እሷ ጋር ልሄድ እስኪ ልሄድ እሷ አትከለክለኝም እሷ ጋር ብሄድ ይሻለኛል ብላ ፎክስ የት ጋር ነበር? ወደዛ ነው ያለችው መሰል ብላ ወደ ቁራ ትሄዳለች። እንደምን አደርሽ ቁራዬ? ደህና አደርሽልኝ የኔ ቆንጆ ትላታለች። በጣም ነው የምወድሽ። ታስታውሻለሽ ባለፈው ምግብ ሰጥቼሽ? ትሰጪኛለሽ እባክሽ ግማሹን ትላታለች። ቁራ ምንም እንዳልሰማች ትሆንና ብዙ ዞር በይ ከዚህ ብላ ዘላው ቦታ ትቀይራለች። ምን ይሻለኛል ትልና ፎክስ አይኗ ጨፍና አሰበች። አሁን እንደዚህ ባታለላት የሆነ ነገር ብላት እኮ ሞኝ ነች። ቆይ አንድ ነገር ልበላት መሰለኝ። መጣልኝ። ቆይ አንድ ነገር ልበላት። ይኸውልሽ አንቺ ድምጽሽ በጣም እንደሚያምር ብዙ እንስሳቶች አንበሳ ሁሉ ንጉስ ሁሉ ሲያወራ ሰማለሁ። ብትዘፍኝልኝና ድምጽሽን ብሰማ እኮ ደስ ይለኛል ስትል ስጋው ወደቀ። ቀበሮ በጣም ምቺ ሞኝ ብሎ ስጋውን አነሳና አንቺ ሞኝ ያለ ቁራ እባክህ መልስልኝ ያቺ መከተል ጀመረች። ፎክስ ደስ ብሎ ተደቤቱ ከበላና ከጠገበ በኋላ ተመልሶ መጥቶ ቁራ እያለቀሰች ያገኛት። ይኸውልሽ የሚቀጥለው ጊዜ ሰው ሁሉ የሚነግርሽን አትመኝ እሺ?